What's up guys? እሺ ቦይናት የወንዴና ጀናና ዛሬ ባበደና ሊትቆነ ቪዲዮ ተመልሰን መጥተናል። እንግዲህ የዛሬው ቪዲዮ የሚሆነው እንግዲህ ባለፈው በሰራሁት ቪዲዮ ፓርት 2 ትፈልጋላችሁ እንፈልጋለን ብላችኋል። ብቻ ዛሬ ፓርት 2 እንሰራለን። የዛሬው ቪዲዮ የሚሆነው አራዳ ፓርክን ሙሉ እናያለን ማለት ነው። እዚህ መግባት አይቻልም መሰለኝ። መግባት አይቻልም እንግዲህ ጋይስ አሁን እዚህ በምን ይለማን ምን እንዳየው ከታያችሁ ብቻ እንደምታዩት ከገናው ነው የገባሁት። ያው እንዳለ ውስጡ ማለት እዛ ድረስ ነው የምሄደውና ባለፈው ስንመጣ አይ ቲንክ አልተጨረሰም ነበር። አንደኛ፣ ሁለተኛ ደግሞ አልተመረቀም ነበር። እዚህ ተመርቋል፣ ተጨርሷል። ሄደን እናያለን። ገና ከመግባታችን የሆነ ነገር አየው ማለት ነው። ገና ከመግባታችን እስቲ ላሳያችሁ ይህን ነገር እስቲ እዩት በእናታችሁ። ገና ከሆነ ፀሐይ መውጣት አልጀመረም። አረ በመድኃኒዓለም ማርያም ይደብራል። ብቻ ጋይሶች አብራችሁን ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳረሱ። ለሚለቀው ቪዲዮ ማወቅ ፈልጋችሁ ኖቲፊኬሽን ኦል ማድረግ እንዳረሱ ማለት ነው። ይመቻችሁ። እንግዲህ ጋይስ አሁን እዚህ በምን ይለኝ ማለት ነው ምን እንዳየው አሳያችሁ። ከታያችሁ አላውቅም። ብቻ እነዚህ አሉ። ብቻ እየሄድን ነው። እዚህ ጋር ጥንቃቄ ምናምን ነገር አለ። ገደላማ ቦታ ስለሆነ ተጠንቀቁ ምናምን ይላሉ ማለት ነው። እንግዲህ ብዙ አክቲቪቲ ይኖራል ብዬ አስባለሁ። እሱን አሳያችኋለሁ ማለት ነው። አብራችሁን ቆዩ። ሀፋን እንግዲህ ከዚህ በኋላ ጥሩ vlogoች ከኔ ጠብቁ። ቶሎ ለመልቀቅ እየሞከርኩ ነው እና አብራችሁን ቆዩ። መቻችሁ ሶ ጋይስ እየሄድን ነው። እንዳልኳችሁ እዚህ ጋር እንደዚህ አይነት ሰርተዋል። ስማቸውን ከላይ ያስቀምጥላችኋለሁ። ሰው ላይ ጎበኛ ነው ማለት ነው። በዚህ በኩል ሳይክል ሜጃ አለ። እየሄድን ነው። እዚህ ጋር የሆነ ታነል አለ ውስጥ የሚያስኬድ ታነል አለ። እንደዚህ ታነሎች አሉ። እዛ ጋ ላይክ የባለፈው ቪዲዮ ላይ ነበር። አይ ቲንክ አስገቡት አላውቅም። የባለፈው ቪዲዮ ላይ ነበር። በዛኛው በኩል ነበር ልንመጣ የነበረው ግን ፓርኪንግ ነገር ስለነበረ መግቢያ ፍሪ ነው። ዝም ብላችሁ መግባት ትችላላችሁ። 2 ወይ 3 መግቢያ አለው። እኛ አይ ቲንክ በየትኛው በኩል መሰል ከፒያሳ በኋላ ያለው በሱ መንገድ የመጣ ነው። በመጀመሪያው በእንትን በኩል ጊዮንን አልፋችሁ ስትመጡ አለ መግቢያ። እሱ ጋር ፓርኪንግ የለም። ላይክ ዞራችሁ ነው መሄድ ያለባችሁ። ላይክ ፓርኪንግ ትቸገራላችሁ ለፓርኪንግ ማለት ነው። በእግር መግባት ትችላላችሁ። በሳይክል መምጣት፣ በስኩተር ሳይክል ነገር መምጣት ትችላላችሁ። በእንትን ግን ምንድነው በመኪና ለሚመጡ ሰዎች ግን ማቆሚያ የለም። ላይክ ቀድማችሁ ሌላ ቦታ አቆማችሁ ነው በእግር እዚህ መምጣት ያለባችሁ። እንደዛ ነው። መግቢያ ፍሪ ነው። ያ እንግዲህ አክቲቪቲዎች ጋር ስንደርስ እንገናኛለን ማለት ይመቻችሁ። እንግዲህ ጋይስ ቅድም በዛኛው በኩል ዞረን ያየነው ልጆች መጫወቻ የኛ ነው ያያችሁት። ይሄኛው ነው የልጆች መጫወቻ። አይ ቲንክ አልተከፈተም መሰለኝ። እዚህ ቢከፈት ነው ይገቡ ነበር። ላይክ ዛጋም አሉ። ለዛ ብቻ እየሄድን ነው። ነገር ካየን እናሳያችኋለን ማለት ነው። መቻችሁ እንግዲህ ጋይስ እየሄድን ነው። ያያችሁት ነው። አይ ቲንክ በዛ ነበር እየዞረ የነበረው ቅድም። ተዛ ተመልሰን መጣን። ነገር የሚታይ ነገር የለም። እስቲ ካለ እየጠበቅን ነው። ተዛ በዚህ በኩል ሄደን ምናምን ከኋላ ሰው እያየን ነው እና ጋይሶች we having a good time here
እዛ ጋር ቅድም ያሳየኋችሁ መጫወቻ ምናምን ያሉት እዛ ጋር ነው። አዛኛው ጋር ደግሞ ላይክ ትራምፖሊን አለ ምናምን። አይ ቲንክ አሁን አልከፈቱም መሰለኝ። እንደዛ ነው ይመስለኝ። እዚህ ጋር ካፌ ምናምን ነገሮች አሉ። ሰው እንደዛ ነው። ሌላ ነገር ካለ እናያለን። ይሄኛው በአብዛኛው ለሳይክል መሄጃዎች ምናምን ነው በጣም ኦፖርቹኒቲ ከፈተላቸው። ምግብ ቤት አለ በቃ በየቦታው ማለት ነው። በዚህ ፓርክ ውስጥ በየቦታው እንትን አለ። ምንድነው መግባት ይቻላል እንዴ? በዚህ በኩል ገብቼ ላሳያችሁ ነበር ከተቻለ ማለት if they want to። እስቲ ዝም ብዬ ልግባው እንዴ? ምን አትግባ ከተባልኩም እናወጣለሁ። ለእናንተ ማልሆነው ነገር የለም። መግባት አይቻልም መሰለኝ። አይዶ ነው ማንም የለም። እስኪ ሊያው ላሳያችሁ ላሳያችሁ እንግዲህ ያ ቪውን ላሳያችሁ ብዬ ነው። እንግዲህ ቪው ይሄን ይመስላል። ላይክ በጣም የሚያምር ላይክ አረንጓዴ ነው በጣም። ያው ከዚህ ደረጃ ወደ ላይ ነው እንደዚህ። ከዛ ብዙም አልቀርም ወደዛ ዋለ እዛ ያው እዚህ ጋር ነው ያለው ቪው እንዳለ። እዚህ ጋር ውሃ አለ። በቃ እንደዚህ ነው አክሽን እንዳለ የተከፈቱት ፓርኮች እንትን ምንድነው ሱቅ ምናምን ትከፍቱበት አላችሁ። በጣም ብዙ ሰው ያያል ማለት ነው። አሁን ለምሳሌ አሁን እዚህ መጥቼ እኔ ሳይክል ብፈልግ ሳይክል ቤት አለ የሚሸጥ ቤት። በቃ ዞሮ ዞሮ ለራሳቸውም ጥቅም ነው ለሰውም ጥቅም ነው። በቃ ኦል ኢን ዋን ማለት ነው። ገብታችኋል ብዬ አስባለሁ። ያ አክቹሊ እንደዚህ ነው። እዚህ ጋርም አለ። በቃ ጀስት ከላይ ሆናችሁ ቪውን ስታዩት በጣም ደስ ይላል። በዚህ አሁን ቅድም እዛ ጋር ነበር። በዚህ ወርደን ወደዛ መውረድ እንችላለን። ያው እዚህ ጋር ደግሞ አለ ማሊያ ምናምን መሸጫ የኳስ ምናምን። በቃ እንደዚህ ነው። አርሰናል ምናምን አለ። አርሰናል ምናምን አለ። ዲያንት ምንድን ያሳቻ ነው ዩናይትድ ደጋፊ ለምን አይመጣም? ደስ እዚህ ጋር አርሰናል አለ። የባርሴሎና አለ። የትሬኒቲ ታቸው አለ። ጫማ አለ። ሳይክል አለ። በቃ እንደዛ ነው። እዚህ ጋር ደግሞ የሪያል ማድሪድ አለ። ሊቨርፑል አለ። ሪያል ማድሪድ ጨንዴ አርሰናል ብራዚል አለ እዛ ጋር። እሺ ዩናይትድ እንስታውን አላየሁም። ብቻ ጫማ ምናምን ነገር አለ። ዩናይትድ ስራ አለ። የአርሰናል ማሊያ እዚህ ጋር አለ። የአርሰናል ማሊያ አለ። እዚህ ጋር እንደምታዩት የዩናይትድ አለ እዛ ጋር አያችሁት። ባቲ ዩናይትድ ማሊያ አለ። ዩናይትድ ማሊያ አለ። እዚህ ጋር ብራዚል አለ። እዚህ ጋር አርሰናል አለ። እዛ ጋር አርሰናል አለ። እዚህ ጋር አርጀንቲና አለ። ብራዚል በነጩ አለ። በቃ እንግዲህ በቃ እንደዚህ ነው ያለው። ቅድም በዛ በኩል አድርጌ ያሳይቻችኋለሁ። ኤሲ ሚላን በቃ ብዙ ማሊያዎች አሉ። ባስኬትቦሎች አሉ። ይሄ ደግሞ እንትን ነው መሰለኝ አይ ቲንክ ለስፖርተኞች የሚጠቅም የእጅ እንትን ስሙን ጠፍቶብኝ እሱ አለ። በዚህኛውም አለ። ብቻ ሶፋር እንትን እያለ ነው። አብራችሁን ቆዩ ይመቻችሁ። ሶ ጋይስ ወደ ውስጥ ስንገባ ደግሞ ምን አገኘው ማለት ጂም ሞልስ አላቸው ማለት ነው። እዚህ ፓርክ ውስጥ እንደምታዩት ጂሙ እዛ ውስጥ ነው ከታያችሁ። ከዛ እዚህ ጋር ደግሞ ትልቅ የባስኬትቦል ኮርት አለ። እንግዲህ አይ ቲንክ ኢቨንት ለማዘጋጀት ምናምን የተጠቀሙበት ሰው አለ። አንዳንድ ጊዜ ይጠቀሙበታል ምናምን ነገር። በቃ ዙሪያውን እንዳለ እንትን ነው የማሊያ ኪት ነው። በዛ በኩል ያሳዩዋችሁን በዚህኛው በኩል ማለት ነው። ሶፋር ጥሩ ነው በጣም ለብዙ ስራ እድል የተፈጠረበት ፓርክ ብዬ አስባለሁ። እንደዛኛው ማለት ነው። እንግዲህ ያ ሌላ ነገር የለም። አዲስ ነገር ካገኘን ደግሞ ካየን በመንገዳችን ላይ ፒክ እናደርግላችኋለን ማለት ነው። ይመቻችሁ። ሰብስክራይብ ማድረግ እንዳደረሱ ለሚለቀው ቪዲዮ ማወቅ ፈልጋችሁ ነው ኦል ማድረግ እንዳደረሱ ማለት ነው። እንግዲህ ያ ይመቻችሁ። ሰብስክራይብ ያደርጋችሁ
ሌላም ነገር እንድሰራላችሁ ከፈለጋችሁ ደግሞ ኮሜንት ላይ ጻፉልኝ። ይመቻችሁ። እንግዲህ ጋይስ አሁን እዚህ ታነል ውስጥ ነው ያለ ነው። ከታያችሁ አላውቅም። እዚህ ጋር ምግብ ቤት ምናምን ነገር አለ። እዚህ ጋር ደግሞ በቃ ይሄኛው ታነል አይ ቲንክ ይለያል። እዚህ ጋር መብራት አለው ምናምን በማታ ያበሩታል። አይ ቲንክ እንደዛ ነው። እዚህ ጋር ደግሞ ቡና ምናምን አለ። እዚህ ጋር ሀገር ልብስ መሸጫ አለ። በቃ እንደሱ ነው። እሱ ነው ያው ነገር ካላሳያችኋለሁ። ይመቻችሁ። እንግዲህ ጋይስ ዞረን እየተመለስን ነው። ወደ መኪናው ያቆምንበት ቦታ እየተመለስን ነው እና አዲስ ነገር ካየን አሳያችኋለሁ። ግን እስካሁን የነበረው ነበር። አዲስ ነገር ካለ አሳያችኋለሁ። እንግዲህ ጋይስ አሁን ገብተናል። የሆነ ሌላ ታነል ውስጥ ገብተናል። ቅድም ይበራል ያልኳችሁ በልቷል ማለት ነው። እዚህ ጋር ደግሞ ስዕል እንዳለ ይስላሉ። እዚህ ጋር የሩጫ እዚህ ጋር የማሸነፍ አለ፣ ሳይክል አለ። እንግዲህ ይሄ ሁሉ አለ። እየሄድን ነው። በፓርት 1 ስንት ነበር ሄድ ነው መሰላችሁ? ኪሎ ሜትር 7 ኪሎ ሜትር አይ ቲንክ ሄድ ነው። አሁን እኔ እንጃ። እስቲ ከዛም በልጣለን ብዬ ተስፋ አደርጋለሁ። ይመቻችሁ። እንቀጥላለን። እንግዲህ ጋይስ መኪና ቆመበት በኋላ ደርሰናል። ብዙም አያረቅም ትንሽ እና የዛሬ ቪዲዮአችን ይመስል ነበረ። በሌላ ቪዲዮ ወር በሌላ ብሎግ እስከምንገናኝ ድረስ ይመቻችሁ። የዛሬው ተራምነር ነው ስቴፓችን እዚህ ጋር አለላችሁ። ይመቻችሁ። በሌላ ቪዲዮ እንገናኝ።